ሰላም እንዴት ናችሁ? ውድ የኤቢ ሳይኮ ዩቲዩብ ቻናል ተከታታዮቻችን እንግዲህ ዛሬም ደግሞ በሌላ አሪፍ ቪዲዮ ተመልሰን መጥተናል ማለት ነው። እንግዲህ ይሄ ቻናል ሰልፍ ዲቨሎፕመንት ላይ ወይም ደግሞ ራስ ላይ መስራት ራስን ማሳደግ የሚባል ፖርሽን ላይ ነው የሚሰራ ማለት ነው። ይሄ ደግሞ ወሳኝ ነው፣ ለላይፋችን ወሳኝ ነው። ማቃትን ያክል ወይም ያነበብኩትን ወይም የሰማሁትን ሼር ማድረግባት ቻናል ስለሆነ ቤተሰቦቻችን ይጠቅመናል ብላችሁ ካሰባችሁ ቪዲዮውን ላይክ አድርጋችሁ ኮሜንትም ስጡት። ቻናሉ ደግሞ ሰብስክራይብ አድርጉልኝ ማለት ነው፣ እኔን ስለሚጠቅመኝ ማለት ነው። እንግዲህ ወደ ዛሬው ርዕሳችን ስንገባ ከጠብ በኋላ መፍትሄ ለማግኘት የሚረዱ 5 መንገዶችን ይዤላችሁ መጥቻለሁ። እነዚህ 5 መንገዶች ምንድን ናቸው? ወይም ኤክስፕሌን ከማድረጋችን በፊት ጠብ እንግዲህ በማንኛውም ትዳር ውስጥ ሊከሰት የሚችል ወይም ኖርማል ነገር ነው። በማንኛውም ትዳር ውስጥ ሊከሰት የሚችል ኖርማል ነገር፣ አስፈላጊው ነገር ከዚህ ላይ እንግዲህ ጠብ ኖርማል ነገር ነው ካልን አስፈላጊው ነገር ምንድን ነው? ጠቡን እንዴት ነው የምንፈተው የሚለውን ነው። ሀፕን ያደረገውን ጠብ እንዴት ነው የምንፈተው የሚለውን ነገር ነው ወሳኙ ነገር ማለት ነው። ስለዚህ እንግዲህ አንዳንድ ባለትዳሮች ከጠብ በኋላ ሊራራቁ ይችላሉ፣ ወይም ደግሞ ከጠብ በኋላ ደግሞ ሊቀራረቡ ይችላሉ ማለት ነው። እንግዲህ የሚቀራረቡት ላይ ነው ፎከስ የምናደርግ። የሚቀራረቡት የትኞቹ ናቸው ወይም የትኞቹ መፍትሄ የተጠቀሙ ሰዎች ናቸው ሊቀራረቡ የሚችሉት የሚለውን አብረን ያለን ማለት ነው። እንግዲህ እነዚህን 5 መፍትሄዎች ተጠቅሞ ነው ሰዎች ሊቀራረቡ የሚችሉ። ሌላ መፍትሄ ሊኖር ይችላል፣ ግን እነዚህ ሜን ነገር ናቸው ማለት ነው፣ ነገሩን ጠቡን ሶልቭ ለመፍታት። እንግዲህ የመጀመሪያው ምንድን ነው? ልዩነታችን የምንፈታበት መንገድ ምንድን ነው? የመጀመሪያው ችግሩን በማቀዝቀዝ ነው። ወይም ችግሩን ከመፍታታችን በፊት ወይም ስለ ችግሩ ከማውራታችን በፊት ችግሩን በማቀዝቀዝ ወይም ንግግራችን በማቀዝቀዝ ነው ማለት ነው። ለምሳሌ አንድ ሰው ጠብ ይፈጠራል፣ ትዳር ውስጥ ጠብ ይፈጠራል፣ ይነጋገራሉ እና ነገሩ በንግግሩ እየሞቀ በሄደ ቁጥር ጠቡ እየጨመረ ወደ ጡዘት እያደገ ነው የሚሄድ። ከዛ ውጭ ግን ጡዘት ላይ ከመድረሱ በፊት በቃ በኋላ እንነጋገራለን፣ በኋላ እናወራለን ብሎ ዘወር ማለት እና ከተወሰነ ከ30 እስከ 1 ሰዓት በኋላ መጥቶ ማውራት ማለት ነው። ይሄ አንደኛው የምንፈታበት መንገድ ወይም ነገሩን የምናቀዘቅዝበት መንገድ። የመጀመሪያው ከጠቡ ቦታ ዘወር ብሎ ቆይቶ እንደገና ያ ነገር ከበረደ በኋላ መጥቶ ማውራት ማለት ነው። ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ምንድነው? ስህተቱን ማንነት ተኮር አለማድረግ። ለምሳሌ አንተ ሰነፍ፣ ማንነት ተኮር አለማድረግ። ለምሳሌ የሆነ ሰው የሆነ ታስክ ሰጥታችሁት ያን ነገር ሳይሰራ ከሆነ ቀርቶ ከሆነ ጠቡ የመጣ ለምሳሌ አንተ ሰነፍ ከምትሉት ይሄን ባለመስራት ቅር ብሎኛል ብንለው ሞር ነገሩ ዲፕ ዳውን ይሆናል ወይም ደግሞ ይረግባል ማለት ነው። ስለዚህ ሁለተኛው መፍትሄ ምንድነው? ነገሩን ማንነት ተኮር አለማድረግ ማለት ነው። ሶስተኛው ደግሞ ምንድነው? ማለት ችግር ከተፈጠረበት ቦታ ላይ ስናወራ ወይም አንተ ከማለት ይልቅ እኔ እያሉ አሪፍ ነው ችግሩን ለመፍታት ማለት ነው። ምክንያቱም ያን ያለውን ጡዘት ይቀንሳል። ለምሳሌ አንድ ሰው ሁሌም ትረሳኛለህ፣ አንተ ሁሌም ትረሳኛለህ፣ አንቺ ሁሌም ትረሽኛለሽ እኮ ከማለት ከምንለው ለምሳሌ እኔ ችላ እየተባልኩኝ ነው ብንል ሞር ነገሩ ዲፕ ዳውን የመሆን ወይም ደግሞ የመቀስቀስ ፕሮባቢሊቲ ይኖራል። ስለዚህ አንቺ ከማለታችን ያን ከማውራት ይልቅ እኔ እያሉ ማውራት ነገሩ ዲፕ ዳውን እንዲሆን ወይም እንዲበርድ ያደርገዋል ማለት ነው። አራተኛው ደግሞ ስሜታዊ የሆነ ሳይሆን ጉዳዩ ላይ ስሜታችን ሳይሆን ጉዳዩን ላይ ፎከስ አድርጎ ማውራት። ስሜታችን አሁን ብዙ ጊዜ ጠብ ሀፕን ሲያደርግ ሞር ሪፍሌክት የምናደርገው ስሜታችን ነው እንጂ ጉዳዩን አይደለም። ስለዚህ ሞር ኦፍ ወደ ስሜታችን ሳይሆን ጉዳዩ ላይ የተመለከተ ለምሳሌ አሁን ጉዳዩ የተጣላንበት ወይም የሚያጋጭን ኬዝ በወረቀት ጽፈን ሊስት አድርገን ከዛ ደግሞ ሊስት ላደረግናቸው ነገሮች በጋራ ሆነን መፍትሄ እንፈልጋለን ማለት ነው። ከዛ ስሜታችን ላይ ከሆነ ግን ሁሉም የምናወራው ነው ለችግሩ አይሆንም። በዛ መንገድ ደግሞ መፍትሄ አናገኝም ማለት ነው። እንግዲህ አምስተኛው ደግሞ ምንድነው? ይቅርታና ማስተካከያ ነው የሚል
አንዱ መንገድ ምንድነው? ይቅርታ ማድረግ ነው። ጀስት ማለት ላይክ ለምሳሌ ይቅርታ ማለት ሰዎችን የበደልናቸውን ሰዎች ያስቀየምናቸውን ሰዎች ይቅርታ እንላለን። ግን ይቅርታ ብቻውን መፍትሄ አይደለም። ወይም ደግሞ ይቅርታ ማለት ማረሳሳት አይደለም። ማረሳሳት መሆን የለበትም። ይቅርታው ማረሳሳት ሳይሆን ያለበት ያን ነገር ለማስተካከል በዛ ምክንያት በዛ ኮዝ ያንን ተንተርሶ የመጡ ነገሮችን ለማስተካከል ይቅርታ መጠየቅ ቃል መግባት ነው እንጂ ከይቅርታው በኋላ ደግሞ ያን ነገር ተመልሶ ለመድገም ወይም ደግሞ ያን ነገር ለማረሳሳት አይደለም ይቅርታ መጠየቅ። ስለዚህ ይቅርታ መጠየቅ ያን ነገር ለማስተካከል ማለት ነው። እንግዲህ እነዚህን 5 መፍትሄዎች ተጠቅመን ከጠብ በኋላ መፍትሄ ልናገኝ እንችላለን ካልን እንግዲህ እንደ አጠቃላይ ጠብ ኖርማል ነገር ነው። ወይም ደግሞ በትዳር ውስጥ ጠብ ያጋጥማል። ግን ያጋጠመንን መፍትሄ ከፈለግንለት ትዳራችን አይፈርስም። መፍትሄ ካልፈለግንለት ደግሞ ጠብ ትዳርን ያፈርሳል። ግን ኢኒሻሊ ጠብ ትዳርን አያፈርስም መፍትሄ ከፈለግንለት። መፍትሄ ካልፈለግንለት ግን ተራርቀን የመቅረት እድል አለን። በዛሬው ቪዲዮአችን ከጠብ በኋላ መፍትሄ ስለመፈለግ በሚል ርዕስ ያቀረብኩላችሁ ይሄን ይመስላል። ወዳጆች ቪዲዮን ላይክ፣ ኮመንት አድርጉ። ቻናሉን ሰብስክራይብ አድርጉልኝ።